ቀሽት እንዴት ነሽ? ምን ነው በስዬ ወይ ፈገግታን እኮ እንዴት እንደምወደው። አረ እንኪያ አንዴ ቅር ካላለ እንደሱ ሆነ ፎቶ ላንሳ። እሺ አንቺ እሺ ትንሽ ፈገግ ያረ ወደ ካንገት ዘቃ ጥርስ ፈገግ ወደዚህ እሺ። ለምንድን ነው ግን የጥርስ ህክምና ማስታወቂያ ማሰራው? አለ እኮ ፖቴንሻሉ አለ። ያው እድሉን አለማግኘት ነው እንጂ ጥቅል ጎመን ነው አበሻ ጎመን። ሂሩት ወይ በስዬ እንዴ ስጠራሽ አትሰሚም እንዴ? አንዴ አይደል እንዴ ጠራኸኝ? ካንዴ በታች ስንቴ ልጥራሽ? ልብሶቹን በከለር አርገሽ አጣጥፈሽ ደርዘ ያላልከኝ እሱን እየሰራው ነበር። በጆሮሽ ነው እንዴ ብታጣጥፊው? የእግሬ ጥፍር እንዲህ እስኪያድግ ድረስ አንቺ ምን ትሰሪያለሽ? የማንን ጎፈሬ ነው የምታበጥሪው? በአሁን ውሃ ሙቂና አለስልሰሽ ትቆርጭልኛለሽ። አሃ በስዬ ቢያንስ እንኳን ማለስለሱን ቀንስልኝ። ዋናው ማለስለሱ አይደል እንዴ? ስቆርጨው ይረብሸኛል። ቃ እያለ ይረብሸኛል። ሳይሰማኝ አለስልሰሽ እያየው ትቆርጭልኛለሽ። ምን አስጮሻል? አንቺ ነሽ እኮ ጮሽው እንዴ? እኔ ማን ኤሌክትሪክ ነዝሮኝ ነው? አንተ ምን አስጮሃል? አንቺ ስጮይ ነው አጮኩት። ታዲያ እኔ ስጮት ትደርስልኛለህ እንጂ አብረኸኝ ትጮሃለህ? መጀመሪያ በጮህ ደርሼ ነው በኋላ በአካል ምደርስልሽ። አንዴ በዚህ ቀልቤን ትገፉታላችሁ። ምን ሆነሽ ነው? ዛሬ ለየት ያለ ነገር ብንበላ እኮ ምን ዛሬ ምን የተለየ ነገር አለ? ቆይ ዛሬ ቀኑ ምንድነው? ምንድነው? ወይ በስን አሃ ልትቆጭኝ አምርሻል እንዴ? ዛሬ የደፈንኩበት ቀን አይደለም እንዴ? እኮ ምንድን ነው የደፈንከው? ጭራሽ እኔ እኮ እየቀለድሽ መስሎኛል። በዚህ አይነትማ ቀኑን አታውቅም። ቀኑንማ አውቀዋለሁ። ሐሙስ ነው። ሮብ እንዴ? እኔ ከቤት አልወጣ ቀኑ ቢንታታብኝ ምን ችግር አለ? ምን ችግር አለ? የዛሬን ቀን አለማወቅ ምንም ችግር የለውም። ችግር የለውም። ጥሩ ሂሩቴ፣ ምንም እኮ ችግር የለም። ነገ ጠዋት ያንቺ ቀን ይደርሳል፣ እንተያያለን። በዚህ አይነትማ ልጆቹም ቀኑን አያውቁትም ማለት ነው። አይ ልጆቹማ ያውቁታል። በስዬ ትምህርት ቤት ሄዱ የለ ጠይቃቸው። አለው ከንቱ ማለት አለው ማለት ከንቱ ማለት ከንቱ አለው አይደለም። አለው ማለት ከንቱ አለው ከንቱ ማለት ቶ በቃ ላንተ ባይሆን በስዬ። ሄሎ የኔ ጌታ፣ ደህና ዋሉልኝ የኔ ጌታ። እንደው ትንሽ እኮ መማር ወይ ነበር የኔ ጌታ። የኔ ጌታ እንደው ካላስቸገርኩት የኔ ጌታ ልረፍበት ይሁን? እሺ ፈቀዱ? እሺ የኔ ጌታ፣ እሺ የኔ ጌታ፣ እሺ አመሰግናለሁ የኔ ጌታ። እሺ ምን ላድርግ የኔ ጌታ? ሂሩቴ ወይ ምንድነው? ሳህን ነው፣ የፕላስቲክ ሳህን። ሌሎቹንም አድሜ ላንተና ለሄኖክ ሰብራችሁ ጨረሳችሁት። ከዚህ በኋላ የምትበሉት በሱ ነው። ማ አንተ? ኧረ እኔ በዚህ አልበላም። ለምን ማትበላ? ምን ነው? ሳህን ነው እንዴ? ከምግቡ ነው ከሳህኑ ነው አንተ ጉዳይክ? ማቅረቢያውም እኮ ወሳኝነት አለው። ምግቡ ብቻ ነው እንዴ ቁም ነገሩ? ቆይ አንቺ ገና አዲስ ከፋብሪካ የወጣ እንኳን ቢሆን በፖፖ ትበያለሽ። አሁን ይሄ ፖፖ ነው በይው እንዴ? ስንት የሚያምር ሳህን አለ አይደል? ይሄው በጣም የምወደው እንዴ። በዚህማ በፍጹም አልሰጥም። በዚህ በሚያምር ሳህን ልብላ። በዚህ ማልሰጥ ለምን እንደሆነ ታውቃለህ? ይሄ የሚያምር ሳህን አንተ እጅ ላይ ከገባ ወደሚያምር የተሰበረ ሳህን ይቀየራል። ስለዚህ አልሰጥም። ኧረ ተይ ልብላበት ሂሩቴ። አሁን ከዚህ ሳህንና ከኔ ማን ይበልጣል? እያሰብሽበት ነው እንዴ? አትቸገሪ እንዴ? አነጻጸርሽኝ እኮ አይደል? ተይው እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር። በስዬ እኔ ደስ ማለት ፈልጌ አይደለም። ይሰበርብሃል። ህፃን ነኝ እንዴ እኔ ዝም ብዬ ዕቃ የምሰብረው? በስዬ አንድ የቀረኝ እኮ ይሄ ነው። አሁን ገለታ በዚህ ስበላ በይ ሰው ያደርገኛል? በቃ ተው። ገና በወርቅ ሳህን እበላለሁ ብዬ የምመኝ ሰውዬ በስንቱ ይኸው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ሄኒ የኔ ሂሩቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው። በስንቱ ይኸውና ይኸው ሂሩቴ መልካምም መጥፎም ዜና አለ።
መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኖ፣ ግን መልካሙ ዜና ሳህኑ የወደቀበት ወለል ምንም አልሆንም፣ ጭረት እንኳን የለውም። ደስ ሊልሽ ይገባል። ተይ እንደሱ አትበይ፣ ደስ ሊልሽ የሚገባው እቀፊ ይልቅ